እና ጻድቅ የሆንክ እግዚአብሔር አምላካችን ሆይ እንዳንተ ያለ አምላክ የለም። በሰማይም ቢሆን በምድር አንተ ልዩ ነህ። መኖሪያችን የሆንክ፣ ሰላማችን የሆንክ፣ ሕይወታችን የሆንክ፣ እረኛችንና ጠባቂያችን የሆንክ የዘላለም አምላክ እግዚአብሔር ሆይ ዕለት ዕለት በፊት እንድንቀርብ ስለረዳሃን መንፈስ ስላገዘን እግዚአብሔር አባትና አምላክ ሆይ በዚህ ሰዓትም ደግሞ ቃልን እግዚአብሔር ሆይ ከወገኖች ጋር ሊካፈል በፊት ያለን እግዚአብሔር የዘመናት አምላክ አንተን የሚመስል አምላክ የሌለም ከቃል የምታስተምር እግዚአብሔር ለመንፈሳችን እድገት ይሆን ዘንድ ቃልን የምትሰጥ አንተ ነህ። ጌታ መንፈስ ቅዱስ ሆይ አስተምረን፣ ጊዜና ሰዓቱን ተረከብ። በኢየሱስ ጌታ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ሁል ጊዜ መልካም ነው፣ አዲስ ነው። እግዚአብሔር ሁሌ አዲስ ነገር አለው። እግዚአብሔር ያረጀውን ነገር መልሶ አያመጣም። የእግዚአብሔር ቃል፣ የእግዚአብሔር መልእክት ለልጆቹ የሚሰጠው እግዚአብሔር ልጆቹን የሚያስተምርበት፣ ሕዝቡን የሚመክርበት ሁል ጊዜ አዲስ መልእክት አለው። በዛሬው ቀን አብረን የምንካፈለው የእግዚአብሔር ቃል በማቴዎስ ምዕራፍ 5 ቁጥር 12 ላይ ያለውን ቃል አብረን እናያለን። ይህ ቃል የሚለው ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ይላል። ከእግዚአብሔር የተሰጠ ዋጋ፣ ከሰው ስጦታ ሳይሆን ከእግዚአብሔር የሚሰጥ ዋጋ ከሰው ስጦታ ጋር አይስተካከልም። እጅግ ታላቅ ነው፣ ልዩ ነው ለእኛ የሰጠን እግዚአብሔር። ስለዚህ ሐሴት አድርጉ። በእናንተ ማኑ ከእናንተ በፊት ነቢያት የነበሩት ነቢያት እንዲሁ አሳዷችኋልና ብሎ ይናገራል። በእምነትና በክርስትና ሕይወት በምድር ላይ ስንመላለስ የሚደርስብን መከራና ፈተና ብዙ ነው። ሁሉን የሚያስችል ጌታ ከኛ ጋር ስለሆነ ሁሉንም በእምነት ጌታ እያሻገረን ዕለት በዕለት እያለፍን እየተሻገርን እንሄዳለን። የድሉ ጌታ ሁሌ ከፊታችን ነው። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ በእምነታችንና ጌታን በማገልገላችን በምድር ላይ የሚደርሱብን መከራዎች ብዙ ናቸው፣ ሊደርሱብን ይችላሉ። ያንዳንዱ ፈተና እግዚአብሔር ሁሉንም የሚያሻግር እግዚአብሔር ከኛ ጋር ስላለ፣ ስለዚህ በሰማያት ያለውን ትልቁን ዋጋችንን እያየን በእምነት እንድንታገስ የእግዚአብሔር ቃል ያስተምረናል። በሁሉ ደስ ይበላችሁ ይላል። ታገሱ፣ ምክንያቱም ዋጋችንን እያየን ብድራታችን ትኩር ብለን እያየን እግዚአብሔር በሰማይ ያዘጋጀልንን ታላቁን ዋጋችንን እያየን በእግዚአብሔር ፊት በእምነት በሁሉ ደስ እያለን በሁሉ እያመሰገን በአምላካችን ፊት እንመላለሳለን። እግዚአብሔር አምላክ የተመሰገነ ይሁን። አባቶቻችን ለዚህ ወንጌል ጌታን በእምነታቸው ለዚህ ወንጌል ብሎ ብዙ ዋጋ ከፍሏል። በእሳት ውስጥ ተጥሏል፣ ተሰይፏል፣ ለአንበሳም ተሰጥቷል። የካታኮምቦ ሰማዕታትን ልናስታውስ እንችላለን። ዋጋ ያስከፍላል። እግዚአብሔር ግን ከመከራ በላይ ነው። ዋጋችን በሰማይ ጌታ ያዘጋጀልን ታላቅ ነው። ክብር አለን። ዋጋችን ታላቅ ነው ብንጸና በመከራ ውስጥ። እግዚአብሔር አምላክ የተመሰገነ ይሁን። በያዕቆብ ምዕራፍ 1 ቁጥር 2 እና 3 እንዲህ ብሎ ይናገራል የእግዚአብሔር ቃል። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን
እንደሚያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባቸው እንደ ሙሉ ደስታ ቁጠሩት ይላል። ጌታን እያየን መከራውን ሳይሆን የምናየው ብድራታችን ጌታ ዘንድ ያለንን ዋጋችንን እየተመን የደረሰብንን ልዩ ልዩ ፈተና እንደ ሙሉ ደስታ ቆጥረን ደስ እያለን በመከራ ውስጥም ጌታን በምስጋና ሁሉንም በምስጋና በጌታ ፊት በእምነት ጸንተን እንቆማለን። እግዚአብሔር የድሉ ጌታ ከኛ ጋር ስላለ ከሚደርስብን መከራና ችግር ሁሉ ልዩ ልዩ ፈተና መልኩን እየቀያየረ ቢመጣም እግዚአብሔር ግን የታመነው ጌታ የተስፋውን ቃል የሰጠን ጌታ ከሁሉ በላይ ነው። እግዚአብሔር አምላክ የተመሰገነ ይሁን። በሮሜ ምዕራፍ 12 ቁጥር 12 እንዲህ ብሎ ይናገራል። ዋጋችሁ ታላቅ ስለሆነ ብድራታችን የምኛ በተስፋ ደስ ይበላችሁ ይላል። በመከራ ታገሱ፣ በጸሎት ይደጉ ወይም በጸሎት ጽኑ ብሎ ይናገራል። ደስ ይበላችሁ ይላል በመከራ ውስጥ እና በተስፋ አድርጉ ይላል። ምክንያቱም የተስፋውን ቃል የተሰጠ የታመነ ነውና ደስ ይበላችሁ ይላል። የሚዋሽ አይደለም፣ እንደ ሰው የሚዋሽ አይደለም። እውነተኛ የተስፋውን ቃል የሰጠ የታመነ እውነተኛ እግዚአብሔር እንደ ሰው ሊዋሽ ዘንድ እግዚአብሔር አይዋሽምና የታመነ አምላክ የተስፋውን ቃል የሰጠ በመከራ ታገሱ፣ እንደገና ደግሞ በጸሎት ጽኑ፣ ደስ ይበላችሁ ብሎ ይናገራል። በሕዝብ ደስታ እግዚአብሔር ነው። ዋጋ የሰጠንን ዋጋችን በሰማይ እግዚአብሔር ታላቅ ነው ብሎ የነገረንን ከሁሉ በላይ ነው። እሱን እያየን በመከራ እንጸናለን። እግዚአብሔር አምላክ የተመሰገነው የተስፋውን ቃል የሰጠ የታመነ አምላክ ሁሌ የማይዋሽ ከኛ የማይለየን በመከራ ውስጥ የማይጥለን ጌታ ከኛ ጋር ነው። በቆላስይስ ምዕራፍ 3 ቁጥር 24 የእግዚአብሔር ቃል እንዲህ ብሎ ያስተምራል። ከጌታ ርስትን ብድራት እንደምትቀበሉ ታውቃላችሁና የምታገለግሉትም ጌታ ነውና ዋጋችሁ ታላቅ ነው ብሎ ይናገራል። ከጌታ ርስትን ብድራት መኖሪያችን ርስታችን የሌዋውያን ርስት እግዚአብሔር ነው። እኛም ርስታችን በሰማይ አለን። እግዚአብሔር ያዘጋጀልን ርስት አለን። ከጌታ ርስትን ብድራት እንደምትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስ ነውና ዋጋችሁ ታላቅ ነው ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። የሰማይና የምናገለግለው የሰማይና የምድር ገዢ የሆነውን እግዚአብሔርን ትልቅ ስልጣን የሰጠን የክርስቶስ አምባሳደር እንድንሆን ያደረገን የቀደሙት ነቢያትና ሐዋርያቶች ይህንኑ ፈጽመዋል። ስለዚህ ትልቅ ስልጣን ተሰጥቶናል። የክርስቶስ አምባሳደር በሰማይ ያለችውን አገር ተወካዮች እንድንሆን አድርጎናል። እግዚአብሔር አምላክ የተመሰገነ ይሁን። የንጉሱ የእግዚአብሔር ካህን ስልጣንም ተሰጥቶናል። ዋጋችን ታላቅ ነው። እግዚአብሔር አምላክ የተመሰገነ ይሁን። በራእይ ምዕራፍ 3 ቁጥር 11 እንዲህ ይላል፣ እነሆ ቶሎ ብዬ እመጣለሁ፣ ማንም አክሊልህን እንዳይወስድብህ ያለህን አጽንቴ ያዝ ይላል። ያመንከውን አጽንቴ ያዘው። የተቀበልከውን እግዚአብሔር ኑርበት። ፈቀቅ ወደ ግራም ወደ ቀኝም ፈቀቅ አትበል። ያዝከውን እምነት በመከራ ውስጥ ያለህ እንዳትጥል ያለህን አጥብቅ። አክሊልህን ደግሞ ለአክሊል የሚያበቃ ለሽልማት የሚያበቃ ነውና ያዝከውን አጽንቴ ያዝ ብሎ ይናገራል። በያዝከው እግዚአብሔር
ደስ በል እና ስለዚህ ዋጋ በሰማይ ታላቅ ናትና ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ጸንተን መያዝ ያለብን አንደኛ ስለ መዳናችን ደስ ሊለን ይገባል። ሁለተኛ የሰማይና የምድርን አምላክ ስለምናመልክ ደስ ሊለን ይገባል። ጌታችንና ሕዝቡን ስለምናገለግለው ደስ ሊለን ይገባል። በመንፈስ ቅዱስ ስለተሞላን ወይ ኃይልን ስለተቀበልነው ደስ ሊለን ይገባል። ዋጋችን ታላቅ ናትና። ስለዚህ ስለወደደን ሳንወድ የወደደንን የእግዚአብሔርን ፍቅር በማመስገን እንድንኖር ያስፈልጋል። ስድስተኛ የእግዚአብሔር ልጅ በመሆናችን ደስ ሊለን ይገባል። እግዚአብሔር አምላክ የተመሰገነ በደስታ በእግዚአብሔር ፊት እንድንመላለስ በጌታ ስንኖር ጌታን ታምነን በምድር ላይ ስንኖር እንዴት አድርገን ነው በደስታ ልንኖር የምንችለው? ምን ማድረግ አለብን? በደስታ ለመኖር ከጌታ ጋር በሁሉ ደስ እያለን እንድንኖር አንደኛ የደስታ መሰረት ወይም ደስታ የሚመጣው እግዚአብሔርን ከማወቅ ነው። ሁለተኛ ዕለት ከጌታ ጋር ህብረት ማድረግ በመንፈስ ማደግ ያስፈልጋል እና በደስታ ለመኖር። ሶስተኛ እግዚአብሔርን ፊት በመፈለግ ቃሉን በማንበብ በመጸለይና በመትጋት በእግዚአብሔር ፊት መመላለስ ያስፈልጋል። አራተኛ በረከታችንን እየቆጠርን በምስጋና ህይወት መኖር ያስፈልገናል። አምስተኛ ህይወታችን ለእርሱ ሰጥተን ለፍቃዱ እንድንገዛ ያስፈልጋል። ስድስተኛ እግዚአብሔርንና ሰዎቹን ለእግዚአብሔርና ለሰዎች እውነተኛና ታማኝ በመሆን መኖር ያስፈልጋል። ሰባተኛ የከበረውን ከተዋረደው ለይተን በጽድቅ መኖር ያስፈልገናል። ስለዚህ በሁሉ ደስ ይበላቸው ይላል። የሰማይና የምድር ጌታ ተወካይ ሆነን በምድር ላይ ስንኖር በመከራ ውስጥ አልፈን ለእርሱ እንኖራለን። እግዚአብሔር አምላክ የተመሰገነ ይሁን። ዋጋችን ታላቅ ነው። እግዚአብሔር አምላክ የተመሰገነ ይሁን።